ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ዛሬ በአዲስ ቪዲዮ ወደ እናንተ ከች ብያለሁ። ከስንት ጊዜ በኋላ እንዴት ናችሁ? እንግዲህ ሁላችሁም ላይክ፣ ሼር፣ ኮመንት በማድረግ አበረታቱኝ። እንግዲህ ያው በአዲስ ቪዲዮ ሁል ጊዜ እመጣለሁ ብዬ አስባለሁ ማለት ነው እንደ እግዚአብሔር ፈቃድ እና ዛሬ እንዳያችሁት ተብሌል ላይ እንዳደረኩት ያያችሁት ተብሌል ላይ ማለት ነው። እና አንዳንድ ጊዜ ስደት ላይ ማለት ነው በጣም ያሳዝናል ምናምን ነገር ማለት ነው። ማለት በቃ እኔ ትናንትና ሳራ ቤት ገብታ እንደዛ ስታለቅስ ምናምን ሳያት በቃ አሳዘነች። ማለት አንዳንድ ጊዜ ሀገራችን ላይ ያለው ሰላም በጣም ወንድሞቻችንን እህቶቻችንን እናት አባቶቻችንን ንብረታችንን እያጣን ያለ ነው። ማለት አንዳንድ ጊዜ እኮ ሀገር እንደ ሀገር የሚቀጥለው ሀገር የሚኖረው ቤተ ክርስቲያን የምትኖረው ማንኛውም ነገር የሚኖረው እኮ ሰው ሲኖር ነው። ሰው ከሌለ ምን ዋጋ አለው? እኔ ምሬን ነው የምላችሁ። በጣም እንትን ስላለኝ ነው። እና እስከ መቼ ነው? እሺ በቃ ማለት እስከ መቼ ነው? ስደትም ሆናችሁ ወይትም ሆናችሁ ደግሞ በስደት ሆናችሁ የቤተሰብ ሀዘን የቤተሰብ መከራ ስቃይ አያሰማችሁ። እውነት የሆነ ቅስማችሁ አንድ ጊዜ ከተሰበረ በቃ መጠገኔ የለውም። በቃ ሁል ጊዜ እንደከፋችሁ በቃ የማያስከፋው ሁሉ በቃ አለ አይደል የሆነ በቃ ዝም ብሎ ይከፋችኋል፣ ያስለቅሳችኋል ምናምን ነገር እና ከባድ ነው። አንዳንድ ጊዜ የቤተሰብ መከራ ስቃይ ሀዘን አያሳያችሁ የምር በቃ ሀዘን አንድ ጊዜ የሆነ ነገር በቃ በሆነ እንደው የምፈልጉት ምን እንደው ታውቃላችሁ? መከራ ማለት የሆነ በቃ ምክንያት አለ አይደል? የሆነ ምክንያት በቃ ትንሽ ምክንያት ካገኛችሁ ታለቅሳላችሁ። ትንሽ ምክንያት ታገኛችሁ በቃ ይከፋችኋል ምናምን ነገር እና አንዳንድ ጊዜ ከባድ ነው ውድ ቤተሰቦቼ። እና ምን አለ መሰላችሁ እኔ አሁን ትናንትና ልጇ ሞቶባት ምናምን ሲሉ ሳይ በጣም ነው ያስለቀሰችኝ ያሳዘነችኝ። ምክንያቱም አንዳንድ ጊዜ ከባድ ነው ልጄን ለማሳደግ። ልጅ አድጎ ነገ ያሳርፈኛል፣ ነገ ልጄን ለውጭ ትልቅ ደረጃ ደርሶልኝ አስተምሬ ምናምን ብለን ነው እና ስደት እዚህ የምትንገላታው ምናምን ነገር ወይ ልጇ አልተረፈላት ምናምን ነገር ስታውና በጣም ትሰቃያላችሁ፣ ታለቅሳላችሁ፣ ካነባላችሁና በቃ ደግሞ ከሞት አሟሟት በዚህ እድሜው በህፃን ልጅ እድሜው ፋኖ ብሎ ገብቶ ህይወቱ ሲያልፍ ሲሞት ምናምን በጣም ከባድ ነው። ማለት ለሱ ጀግንነት ነው በዚህ እድሜው በትንሽነት እድሜው ስለ ሀገር ምንድነው ምናምን አንዳንድ ጊዜ ማለት ነው እኔ ታስበው ወደ ጦርነት የሚገቡ ሰዎች ራሱ ሀዘኑ ምናምን ወይ የሀገር መበሳቆሉ ምናምን ተሰምቷቸው አይደለም። አንዳንዱ ትክክለኛ ወኔ ያለ አይደል እንዴት ሀገሬ ትደፈራለች እንዴት እንደዚህ። አንዳንዱ ደግሞ ኑሮ ድህነቱ በቃ አለ አይደል የሆነ በቃ ምርር ሲላችሁ መሄጃ ወደ ሞድም ስታጡ በቃ ሄጄ ልሞት በቃ ከተረፍኩም ልትረፍም አባቱ ከሞኩም ልሞት ብላችሁ የሚገቡ ሰዎች አሉ። አንዳንዱ ደግሞ አለ አይደል በቃ ትክክለኛ በቃ ብሞትም ለሀገሬ ነው በቃ ሀገሬን አስከብራለሁ ብሎ የሚሄዳለና በጣም ከባድ ነው። አንዳንዴ ነገሮችን ቆም ብዬ ካስብ በጣም ይገርመኛል። የምሬ ነው የምላችሁ ሀገራችን ላይ ያለው ነገር የሚደረገው ነገር ከባድ ነውና አሁን እናት ልጇን እስከ መቼ ድረስ እየቀበረች ትኖራለች? እስከ መቼ ድረስ እያለቀስን እንኖራለን? እስኪ እኔ አንዳንድ ጊዜ እኮ በሞላ ኢትዮጵያ ያላችሁ ናችሁ ነኝ ማለት አሁን እኛ ጋር ልንገራችሁ። አሁን አማራ ክልል እኔ አማራ ስለሆንኩ በቃ በአማራነቴ ምንም የምሸማቀቀው ነገር የለኝም። ከሞተም መሞት ነውና አሁን አማራ ክልል ለሁሉ ነገር ማለት ይሞታል ይረግፋል እየሄደ ግን የኦሮሚያ እናት ራሱ እኮ አሁን ልጇ በሰላም ገብቶ ይወጣልኛል ውትድርና ሀገሩን ሊያስጠብቅ ነው እያለች ምንም የማታውቀው ጫማ እንኳን ለብሳ የማታውቅ በእግሯ ስንት መከራ ያሳደገች እናት ልጇ ልካ እዛ ልጇ የትም ሜዳ ላይ ይወርቃል። እና ለማን ነው አሁን የደለ ይሄ ጦርነት? እኔ ግራ እየገባኝ ነው እውነት። እኔ አሁን መንግስት ተብዬው ምንድነው የሚያስበው? እውነት በዘረኝነቱ እያባላን ምን እያባላን አንዳንድ ጊዜ እኮ
ሰውን እጨርሳለሁ ሲባልም መጨረሳለሁ። አሁን እሱ አማራን እጨርሳለሁ አማራ የሚባል አያስፈልግም ምናምን እያለ ነው አይደለ? እሱን ሲል እኮ የራሱንም እኮ ህዝብ እያጣ ነው። ድህነት ነው ሀገራችን ላይ። አንዳንድ ጊዜ እኔ እንዴት እንደሚያስብ መንግስት ምንም አልገባኝም። በነገራችን ላይ መንግስት የለም። እኔ በአሁኑ ጊዜ ተስፋ ቆርጫለሁ። ማለት ሀገራችን ላይ ወጣቱ ህፃኑ ምንም የማያውቀው ህይወቱን እየተሰዋ እየሞተ ነው ያለው። እና እንዴት ነው በቃ እስከ መቼ ድረስ? በቃ እውነት እስከ መቼ ድረስ? እና አሁን ይቺ ልጅ እንግዲህ አስባችሁታል፣ የምትኖረው ስደት ነው ያለችው፣ ስደት ላይ ነው። አንዳንድ ጊዜ ደግሞ እኛ ሶሻል ሚዲያ ተጠቃሚ ሰዎች ማለት ነው ብናረጋጋው ማለት መፖሰት ያለብን ነገር ማወቅ እንደዚህ ያለ አይደለ? እንዴት ነው አሁን እቺ ምንም እንትን ሳትል ስልኳን ከፍታ ስክሮል ስታደርግ ነው ልጅሽ ሞቷል ተብሎ ተፖስቶ ያየችው። አስባችሁታል? ልጅን ያክል እውነት ምን ቃል ያጽናናታል? እስኪ አሁን ምን ቃል ነው የሚያጽናናት? እኔ በጣም በቃ አሳዘነችኝ፣ የምር በቃ አሳዘነችኝ። እና ከባድ ነው በቃ አሁን ላይ በቃ ሁሉም ቤተሰብ እያጣ ነው። በቃ እኔ እንጃ አንዳንድ ጊዜ በቃ ስደት ራሱ ሄዳችሁ ተመልሳችሁ በቃ ነው የምትመጡት። ሀገራችን ላይ ያለው ነገር ከባድ ነው። በቃ በማንነታችሁ እየተገፋችሁ ነው። ተምራችሁ ስራ አታገኙም። ነግዳችሁ ማትረፍ አልቻላችሁም። በቃ ስቃይ ነው። በቃ ስቃይ ነው። እና እንዴት ነው የምንኖረው? እኔ ግራ እየገባኝ ነው እውነት። እንዴት ነው በቃ አንዳንድ ጊዜ እኮ ስደትም ይመራችኋል። ሁሉ ጊዜ ዘላለም አለም በቃ ዘላለማችሁን ስደት ላይ አትኖሩም። አገር መግባት አለ፣ አገር መኖር አለ። እንዴት ነው የሚሆነው? እንዴት ነው የሚሆነው? እንዴት ነው የምንሆነው? እኔ በጣም እየጨነቀኝ ነው ምናምን ነገር ማለት ነው። ማለት እስከ መቼ? አሁን ፈጣሪ ይበለው እንጂ ዓለም ሀገራት በያለበት አሁን ተሰደን ተበታትለን ምናምን ነገር ነው ያለነው አይደል? ሁላችንም በቃ ከሀገሬ ውጡ፣ ከሀገራችን ማለት ነው ከሀገሬ ውጡ ብሎ ቢለን ወይት ነው የምንገባው? ገብተንስ ምንድን ነው የምንሰራው? ከባድ እኮ ነው። ብር ቢኖራችሁ ራሱ አንዳንድ ጊዜ ማለት ነው በውጭ ሀገር የምትኖሩ ሰዎች ሰርታችሁ ብር ሊኖራችሁ ይችላል። እርግጠኛ ነኝ ይኖራችኋል ብዬ አስባለሁ። ማለት ብር እኮ ወረቀት አለ አይደል? የነጭ ወረቀት ነው። ካልሰራችሁበት ምንድን ነው የሚያስፋሽገኝ? ካልሰራችሁበት ካልተጠቀማችሁበት እንዴት ነው? በቃ ነጭ ወረቀት ነው። እና እስከ መቼ ነው? እሺ በቃ እስከ መቼ ነው? እኔ በጣም በቃ አይደል አንዳንድ ጊዜ በቃ እኔ እንጃ እኔ እንዴት ሆነ እንደምንኖር እንዴት እንደምናደርግ ብቻ እኔ ግራ እየገባኝ ነው። እስኪ እናንተ በኮሜንት ምን ትላላችሁ? የምር አንዳንድ ጊዜ ስደት ከባድ ነው። በቃ በስደት ቤተሰብ ማጣት ከባድ ነው። አንዳንድ ጊዜ ሀገር ሄዳችሁ ደግሞ ሀገር ገብታችሁ ራሱ እኮ መከራ ነው ማለት። ቢያንስ ስደት ሆናችሁ ቤተሰቦቻችሁን እኮ ሌላ ነገር ባችሉ ለዛች ውሃ ቆርጥመው ውሃ ጠጥተው ለሚያድሯት ራሱ እንችላለን 5ም 10ም እየላክን። በጣም እኮ ከባድ ነው ይብሩ በጣም። እስከ መቼ በቃ እስከ መቼ? እኔ በጣም እየገረመኝና እያሳዘነኝ ነውና በቃ እኔ እንጃ አንዳንድ ጊዜ እግዚአብሔር እሱ የተሻለውን ያምጣልን። በቃ የተሻለውን ይስጠን። በቃ ሀገራችንን ሰላም ያርግልን። እውነት እኔ አንዳንድ ጊዜ ፈጣሪ በራሱ ጊዜ የሆነ ምክንያት አለ አይደል? የሆነ ነገር አምጥቶ ሀገራችንን ሰላም ባደረገልን እያልኩ ነው። እውነት በራሱ ጊዜ እንጂ በቃ እኔ መንግስት አለ ብዬ ኢትዮጵያ ውስጥ አላምንም። የትኛው መንግስት አለ? የትኛው? እና ብቻ እስኪ ሁላችሁም ዱአ አድርጉ፣ ጸልዩ ነው የምለው። ለእህታችንም መጽናናቱን ይስጣት። ልጅሽን ነፍስ ይማር፣ በአጸገነት በደጋጎቹ ጎን ያስቀምጥልን። ያው ጀግና ነው በልጅነቱ እንግዲህ ያው ውትድርና ለሀገሬ ብሎ ገብቶ ነው ይሄ ሁሉ ነገር የሆነውና እንግዲህ ያው ጀግና ነው። ጀግና ደግሞ አይሞትም። ያው እንግዲህ እናስታውሳቸዋለን። እና ያው እናት መቼም ልጇን አትረሳም። ልጅ ነው መቼም አይረሳም። እና እንኳን ልጅ ቤተሰብ ሞቶ እህት ወንድም ሞቶ እናት አባት ሞቶ አይረሳም። እንኳን ልጅ ከማህፀን ይወጣ ማለት ነው። እና እናትነትና ከባድ ነው። ነፍሱን ይማርልሽ ለልጅሽ።
አንቺም መጽናናቱን ይስጥሽ ነው የምለው። ውድ ቤተሰቦች እንግዲህ በሌላ ቪዲዮ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ላይክ እያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ። ባይ ባይ። ሁላችሁንም ወዳችኋለሁ። ቻው